በጣም ማለት እኔ እንጃ። እሷ ፊት ለፊት ማድረግ ያለብኝ ነገር አደርጋለሁ። ከማድረግ ያለብኝ ነገር ከማድረግ ወደ ኋላ እሷ ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ጊዜ ትርፍርፍርፍ ይበል እያልኩኝ ዛሬ በአዲስ ነገር መጥቻለሁ። ደስ የማይን ነገርም ደስ ይበልም እንግዲህ አላቅም ብቻ በልዑልና እንግዲህ ወንድም ነኝ ተብሎ የመጣ አንድ ወንድም የልዑል ወንድም ቢሮ ድረስ መስሪያ ቤት ማለት ነው ድረስ መጥቶ እንግዲህ ልዑልን ይቅርታ እስካሁን ድረስ እኔ አንተ ወንድሞቼ እህቶቼ እንዳንገናኝ የማይፈልግ ሰው ከኛ ቤተሰብ ስላለ ተከልክለን ነው። በእኛ ቦታም ብትሆን ምን እንደምታስብ አላቅም። በጣም ይቅርታ ብሎ እንግዲህ እያለቀሰ ልዑልን አቅፎ ጉልበቱ ላይ ወድቆ ምናምን ብቻ የሚያሳየው ቪዲዮ እንደዛ ነው። ይቅርታ እየጠየቀው ማለት ነው። ይሄ ልጅ ትክክለኛ ወንድሙ ሊሆን ይችላል። ግን ደግሞ እውነት ልዑልን ፈልገውት ነው ወይስ ወጥመድ ለማዘጋጀት ነው? ልዑልን ወደ እነሱ አቅርበው ምን ለማድረግ እያሰቡ እንደሆን አላቅም። ይቅርታ ብሎ ወንድሙ ላይ ወድቆ እያለቀሰ ነው። ዛሬ እንግዲህ ቢሮ ውስጥ የልዑል ሰው ነው ይዞት የመጣው በልዑል በኩል እንግዲህ እንዴት አመጣኸው? እንዴትስ ቢሮውን ልታውቅ ቻልክ? ምናምን ብዙ ነገሮች አሉ ብቻ ከነ ልዑል ጋር የሚሰራ እንግዲህ የሚያጣሩ ከጀርባ ያሉ ብዙ ወንድሞች አሉ። እንግዲህ ስልኩ እንዴት እንዳገኘ ምናምን እኔ ምንም የማውቀው ነገር የለም። በሱ ስልክ ተደዋውለው በጣም አልቅሶብኝ ለምኖኝ ለምኖኝ ዛሬ አይደለም እንግዲህ ከሳምንት በላይ ነው አለ። ስልክ ሲደውል በጣም ሲያጨናንቀኝ ነበር አለ። እንግዲህ የልዑል አብሮ የሚሰራው ወንድማችን በሱ እንትን ነው እንግዲህ ልዑል ቢሮውን ድረስ ጠቁሞት ምናምን ሎኬሽን ልኮለት ምናምን እየመጣው ማለት ነው። አንደኛ ነገር ይሄ ልጅ አሁን መጥቶ ልዑልን ይቅርታ ስለጠየቀ እናትክንም በአባቴ ቤተሰቦች ላደረሱባት አባቴም ግፍ ላይ እንትን ላለባት ይቅርታ ለእናትም የሚያስፈልገውን ካሳ እከሳለሁ ለሁሉም ነገር ይቅርታ ብሎ እንግዲህ ይሄ ልጅ የእውነት ልዑልን ወዶ ነው ወይስ ከልዑል ምን ፈልጎ ነው? እሱን እንግዲህ ቆየን የምንደርስበት ይሆናል። ለዛሬው ግን እኔ ደስ አላለኝም። ልጁ በጣም እኔ ቪዲዮን አሰማችኋል። በጣም ቅልብልብ ያለ ልጅ ነው። የሚያወራው ነገር ለአንቺ እንኳን እንድታወሪ ጊዜ አይሰጥሽም። በጣም አፍሽ እየያዘ ነው የሚያወራው እና ይሄ ልጅ እውነት ትክክለኛ ለልዑል እንትን ብሎ ነው ወይስ ምንድን ነው የሚለውን እኔ እስካሁን ድረስ ምንም እንትን አልተዋጠልኝም። ልዑል ጋር መጥቶ ብዙዎች የልዑል ያለበትን ቦታ ተጠቁሙ፣ ቤቱንም ስልኩንም አትስጡ ምናምን እንባባላለን እኛ ራሱ። ግን ደግሞ አብሮ የነበረው ሰው ከካሜራ ጀርባ ያሉት ከክፍለ ሀገር እስከ እንትን እየሄዱ መረጃ የሚያመጡት ልጆች ደግሞ ትንሽ ጥንቃቄ ቢያደርጉ የተሻለ ነው ብዬ ነው የማስበው። ለመልካምም ነገር ሊሆን አስቦ ሊሆን ይችላል ይሄ ወንድማችን የልዑልን ስልክና አድራሻውን የሰጠው። ግን ደግሞ ልዑል በጣም ብዙ ጥላቶች ብዙ ነገሮች አሉበት። ዝም ብሎ ተነስቶ ቁጥር መስጠት ያለበትን ቦታ ሎኬሽን መላክ ትንሽ ለደህንነቱ አሳሳቢ ስለሆነ እንደዚህ አይነት ነገሮች ደግሞ ባያረግ ብዬ ነው እኔ እንደኔ የተሰማኝ ነገር ነው። እናንተም እንግዲህ በዚህ ቦታ ላይ ብትሆኑ አላውቅም እንደምትሉ ብቻ እንግዲህ ከልዑል ጋር ከተገናኙ በኋላ እንግዲህ ይሄ ልጅ ወንድማችን የልዑል ወንድም ማለት ነው ብዙ ነገሮችን እያወራ ነው። ከዛ ውስጥ ደግሞ እናቱን የልዑልን እናት ይቅርታ ለመጠየቅ ዝግጁ ነን እህቶቼ፣ ወንድሞቼ፣ አክስቴ ብሏል። እንግዲህ ይሄ ሰው እንደዚህ አይነት ነገር ሲያወራ ትንሽ እኔ ምንም አልተዋጠልኝም። እናቱንም ከዚህ ውስጥ ለማስወጣት ለማስገባት እየሞከሩ ነው። እናትየዋ የልዑል እናት ያለችበትን ሁላችሁም ታውቃላችሁ። ምን አይነት ጭንቀት በጥያቄ እያጣደፏት በዛ ቤል ይጠይቃል፣ በዛ እንትና ማን ነው ብሩክ፣ በዛ እያሉ ብቻ ለራሷ ውዝግብ ብላለች። ገና ደግሞ እነዚህ ደግሞ መጥተው ተጨምረው ሌላ ችግር እንዳይፈጥሩባት ትንሽ ለሷ የሚያሳስብ ነገር ይመስለኛል። ሞር ደግሞ ይሄ ልጅ ደግሞ እንደሚለው ከሆነ እውነት ልዑልን ወደውት ሊቀበሉት ከፈለጉ ልዑል ሲጀመር ከነሱ ወንድምና እህት ብቻ
ብቻ ነው የሚፈልገው። ከዛ ውጭ ይሄ ንብረት የአባት እንትን ክፍፍል ውርስ ምናምን የሚለውን ነገር እኔ ከጭንቅላታቸው ቢያወጡት የተሻለ ነው። አብዛኞቻቸው ልዑል ለመቀበል የከበዳቸው ስለ ውርስ ስለምን የሚያወሩ ብዙዎች ስላየዋቸው ነው። እና ልዑል ደግሞ እንደዛ ነገር የሚፈልግ ልጅ አይደለም። በራሱ ሰርቶ ለብዙ ሰው እውነት ልዑል እንደዚህ እንዲታይለት እንዲወራለት የሚፈልግ ሰው አይደለም እንጂ በጣም ይሰጣል። በዓል ሲመጣ የሆነ ብቻ እንትን አካባቢ ጠብቆም ባይሆንም ባዘቦተውም ቢሆን በጣም የተቸገረ ሰው ካለ የቤት ኪራይ ከፍሎ ምናምን ነው። ያው ልዑል እንዲወራለት አይፈልግም። እና ይሄን ያክል የእውነት የወንድምነት ፈልገው ከሆነ ደስ ይለኛል። ጥቃት ግን ወይ ልዑልን ለመጉዳት እናቱን በዚህ እንትን ቀረብ ብለው ሌላ ችግር ሊፈጥሩ ከሆነ ከአሁኑኑ ልዑል እንትን ማለት አለበት፣ መጠንቀቅ አለበት። ሲጀመር ልዑል ጥንቁቅ ነው። እነዚህ ሰዎች ምን ፈልገው ነው ዛሬ ቤት ድረስ የመጡት የሚለውንም እሱንም በደንብ ሳያጣራ እናቱንም ይቅርታ ለማስባል ከሱ ቤተሰቦች ለማገናኘት የሚሞክር አይመስለኝም። ምክንያቱም እናቱ በአባቱ ቤተሰብ በኩል በጣም ብዙ ነገሮች ደርሶባት ስለ እነሱ ስታወራ ዝም ብላችሁ ካያችኋት በጣም ብስጭት ነው የምትለው። ምክንያቱም ያሳለፈችውን ነገር እሷና ፈጣሪ ስለሚያውቁት ማለት ነው። ስለዚህ ዝም ብሎ አሁን እነዚህ ሰዎች እናቱ ጋር እርቅ ለማውረድ ይቅርታ ለመጠየቅ ካሳም ካስፈለገ ካሳ ለመካስ ምናምን እያለ ነው ይሄ ልጅ። አላመንኳቸውም። እኔ ችግር እንዳይፈጥሩባት በእናቱ ላይ ነው የፈራው። ልዑልን ምንም ያደርጉታል ብዬ አላስብም። በእርግጥ እኔ አላቅም፣ ብቻ መጠንቀቅ አለበት። ልዑልም አምኖ ሙሉ በሙሉ እነሱ ጋር ሙሉ እንትኑን እንትን ካለ ለራሱ ትንሽ ለደህንነቱ ሲባል ቢጠነቀቅ አሪፍ ነው። ሞር ደግሞ አንዳንድ ጊዜ ሰዎች ደግሞ እንደዚህ አይነት ሰዎች ደግሞ በትንሹ አንቺን እንደዚህ አድርገው አቀራርበው ምናምን ነው አንቺ ጋር የሚቀርቡሽ። እና ብዙ ጊዜ ካያችሁ በአቤልም በእንትና ማነው ስሙ ብሩክም የሚመጣ ሰዎች አንድ አይነት እንትን አይደለም የሚያወሩት። በጣም ስለ ልዑል እናት መጥፎ ነገር እንጂ ስለ ልዑል እናት ጥሩ የሚያወራ እስካሁን ከመጡ ሰዎች ጀምሮ የልዑል እናት የልዑልን አባት እንደበደለችው ብዙ ነገሮች በእሷ ምክንያት እንደታመመ እንደዛ እያስመሰሉ ሲያወሩ፣ ያው ልጆቹ እንደውም ብዙ ጊዜ ካያችሁ ብሩክም የአቅሙን ያክል የልዑል እናት እንዳትጎዳ ብዙ ነገሮች እያደረገ ነው። ግን ደግሞ አባቱ ቤተሰቦች ደግሞ ብዙም እናቱን አይፈልጓትም። ዛሬ ለምን ይቅርታና ካሳ እንትን ለማለት እንደፈለጉ የሆነ ሴራ ባያሴሩ ኑሮ እኔ የእውነት ጸጽቷቸው ነው። ይህ ጉዳይ የእውነት በጣም ያሳስባል። ያደረጉት ነገር እንትን ብሏቸው ነው። አክስት አጎት ወይም እነዚህ ልጆቹ አሁን ልዑል ትንሽ ልጅ ነው። አይገርማችሁም? እነሱ ትልልቅ ናቸው ልጆቹ። ቁመታቸው ይሁን አላቅም፣ እድሜያቸውን ባላቅም፣ ግን ፊዚካል ስታዋቸው ትልቅ ነው የሚመስሉት። እና ስለ እናት ስለምን በደንብ የሚያውቁ ልጆች ናቸው። እና አሁን የልዑል እናትን አቀራርበው ደግሞ ሌላ እንትን ውስጥ ከከተቷት በራሳቸው ላይ ሲኦል እንደ መግባት ነው መፍረድ ያለባቸው። የእውነት የትም ቢገቡ ልዑል አይለቃቸውም። መጀመሪያ ጥንቃቄ ማድረግ፣ እናቱን እግዚአብሔር ይጠብቅለት። ምንም በእነዚህ ሰዎች ምክንያት ለይቅርታ ለምን ብለው አቀራርበው ሌላ ነገር የሚያስቡ ከሆነ እሱ ትልቅ ችግር ነው የሚሆንበት። ያው ልዑል ደግሞ ነገሮችን አንድ ባንድ እንትን ሳይል ዝም ብሎ በደመ ነፍስ ምናምን የሚገባ ልጅ አይደለም። በጣም ጥንቁቅ ነው ለሁሉም ነገር። መጀመሪያ አጥንቶ ከየት ነው የመጣው ትክክለኛ ወንድሜ ነው ወይ ምናምን የሚለውንም እሱንም አጣርቶ ነው እንትን ማለት ያለበት። አሁን መጥቶ ስለተጠመጠመበት የውሸት እንባ ስላነባ ላድር
ድክም ድክም ይላል አለ ሀገሬ ሰው። ያኔ ግራ ገብቶኛል በእነሱ በኩል አንዴ እንትን ነኝ አንዴ ምንድን ነኝ እያሉ እየመጡ ልዑልን በቃ ሌላ ነገር። ኧረ በስመ አብ ምን አይነት እንትን ውስጥ እንደከተቱት ግን እነዚህ ሰዎች አያችሁ። የእውነት እናቱም እዚህ ሁሉ ችግር ውስጥ አትገባም። እንደው አሁን እንኳን ይህን እያየች እውነቱ ተናግራ ልጇም እሷም በቃ በሰላም ከዚህ ህይወት ወጥተው መኖር ይችላሉ። ግን ደግሞ እሷ ደግሞ ዝምታን መርጣ እንግዲህ ጭራሽ ሽምግልና መጥቶላታል። ዛሬ ደግሞ ይቅርታ ብለው ከዛ በኋላ አቀራርበው ምን ፈልገው እንደሆነ ምን ማን ያውቃል? የእውነት እኔ አሁን እኮ ይቅርታ አድርጉልኝና እኔ ሰው አላምንም። በአሁን ዘመን ፈለገ ወንድምሽ ያው የቀረብሽው አብረሽ ያደግሽው ምናምን ችግር የለም። ግን ደግሞ ከሩቅ ቆይቶ የሆነ አንዳንድ መልካሞችም አሉ። የወንድም የእህት ፍቅር በሩቁ ነው ሲናፍቁ እንትን ያሉ። አንዳንዶች ደግሞ ጥቅመኞች ደግሞ እንደነዚህ ሰዎች ደግሞ ልክ ጥቅም የሚፈልጉ አሉ። እና ትንሽ ከባድ ነው ለማመን፣ ትንሽ ይከብዳል፣ ያጠራጥርሻል። የሆነ ነገር ብላችሁስ በኋላ የሆነ ነገር ቢፈጠር እያልሽ ራስሽን በራስሽ እንትን እንዳትይ፣ በራስሽ ኮንፊደንስ እንዳይኖርሽ ነው የሚያደርጉሽ። እና የልዑል እናት ደግሞ እንደምታውቅ ጭንቀት አትወድም በራሷ በቃ። ልዑልም የሆነች ነገር እንትን ሲባል ምን አይነት እንትን ውስጥ እንደምትገባ እያያችሁ ነው። ሞት ደግሞ በአሁኑ ደግሞ ያው በእሷ ጉዳይም ስለሆነ የድሮ ታሪኳ ስለሆነ ትንሽ ተጨንቃለች። ያው ልጇ ነው። አንደኛ ሴቷ ልጅ ታስጨንቃለች፣ አንዱ በዚህ ብቻ እናቱም ትንሽ ያለችበት ሁኔታ ትንሽ ከባድ ነው። ግን ደግሞ እኔ በዚሁ አጋጣሚ የሆነ ነገር ማለት የምፈልገው ነገር ቢኖር ከልዑል ጋር የሚሰሩት ልጆች የፈለገውን ነገር እንትን ቢል ስልክ ቁጥር፣ ቦታ፣ ሎኬሽን ምናምን መላክ የለባቸውም ብዬ ነው የማስበው። ለልዑል ለደህንነቱ ሲባል ከዚህ በፊትም አንድ ወንድማችን የልዑል በጣም ምርጥ ሰው የተባለ እንደከዳው አይታችኋል። ገንዘብ ተከፍሎት እንደዚህ ያለበትን ብቻ ለማስገደል ምናምን ብዙ ነገሮች እንትን ብሏል። ስለዚህ አሁን በአሁኑ ሰዓት ደግሞ ሰው ከጎኑ የሚያስፈልገው በጣም ታማኝ መሆን አለባቸው። አንዳንዴ የኛ ሰው ገንዘብ ያታልለናል፣ ብልጭልጭ ነገር ምናምን ብቻ ያው ሁሉም ችግርተኛ ስለሆነ መሰለኝ የሆነች ነገር ከተሰጠች ጥቅሙ ሰው ይጎዳል፣ ሰው እንትን ይላል ብለን አናስብም። አይምሯችን ላይ የሚመጣልን ነገር ይሄ ነገር ባገኝ ምን እሰራበታለሁ፣ ምንስ እንትን ይለኛል የሚለው ነገር ነው። ስለዚህ ለልዑል ለደህንነቱ ሲባል ራሱም እንግዲህ በተቻለው አቅም እንደውም እሱ እኮ ጎበዝ ነበር። አሁን ላይ ትንሽ ስልችት አለው መሰለኝ ደከመው እንጂ እያንዳንዱ እሱ ጋር የሚሰሩትን ልጆች ስልካቸውን እንትን እያለ ከማን ጋር እንደሚጻጻፉ ምናምን በደንብ ያውቅ ነበር። ያው እነ ዘላለም ሰሞኑን ጠፍቷል። ከነገራችን ላይ ምን እንደሆነ ባላቅም በልዑል እንትን ላይ የለም። ትንሽ የሚያግዘው ማን ነው? ብሩክ ነው። ድካሾ ላይ የሚሰራው ወንድማችን እሱ ነው በትንሽ የሚያግዘው። አቤል ግን የለም ከነጭራሹ። ወደው አንድ ሁለት ቀን ምናምን የሆነ ብቅ ብቅ አለ። ከዛ በኋላ የራሱን ስራ አዲስ ቻናል ከፍቷል አላልኳችሁም? በዛ ነው እንጂ የሚሰራ ከልዑል ጋር አሁን ስላለበት ምን አይነት ውስጥ እንዳለ ልዑል እንግዲህ ለአቤል ምን አይነት ወንድም እንደሆነ አይታችኋል። ዘበኛ እናንትን መስለው ገብተው የሰሩለትን ስራ ከዛ ሁሉ ማት ከዛ ሁሉ ጉድ ያወጣው ልዑል ነው። ሰው ያረገለትን መርሳት የለበትም። አሁን ደግሞ በተራው ደግሞ አቤል ከወንድሙ ጎን ሆኖ እነዚህ ሰዎች ከየት ነው የመጡት፣ ምን ፈልገው ነው የሚለውን በደንብ ከልዑል እሱ የተሻለ ማጣራት ይችል ነበር። እሱ ግን አሁን ልዑል ሰው በሚያስፈልገው ሰዓት እንግዲህ እሱ የለም፣ የራሱን ስራ እየሰራ ነው። እሱን ቁጭ አላለም። በእርግጥ እየሰራ ነው፣ ግን ደግሞ ቅድሚያ ለሚሰጥ ነገር ቅድሚያ መስጠት አለብን። ልዑል ያለበት ሁኔታ ትንሽ እንትን ስለሆነ ለእናቱም ብዙ ነገሮች አሉ። ብቻ ያኛውን ትቶ ልዑልን ቢያግዘው እነዚህ ሰዎች ልዑል ላይ ችግር እንዳይፈጥሩበት በተቻላቸው አቅም
እነሱ ደግሞ ሲተባበሩ ብዙ ነገሮች ተሎ ነው የሚፈቱላቸው። አንድ ሰው ከሆነ ግን በጣም ያዳግታቸዋል። መረጃው ምኑም ሁሉም ነገር እንትን ሲሉ ይወዛገባል። ስለዚህ አቤል እንግዲህ ቪዲዮውን ካየው ምን በለት ብታግዘው እንላለን። ወንድማችን ልዑልን ካለበት ጭንቀት አሁን ላይ ያለበት ሁኔታ ለእናቱም ስትሉ እንግዲህ የእውነት ተባብራችሁ ትክክለኛ እነዚህ ሰዎች ምንድን ነው የሚፈልጉት ከልዑል የሚለውን በደንብ አጣርታችሁ ችግሩ ምንድን ነው የሚለውን እንትን ብትፈቱላቸው አሪፍ ነው። ያው የሰው ልጅ ማንም ሰው ቤት ውስጥ የሆነ ገመና ሲሆን እንትን አይጠፋም። ግን ደግሞ በዚህ ልክ ደግሞ ሚዲያ ላይ መጥቶ መነጋገሪያ ስትሆን ትንሽ ከባድ ነው። የሰው ርዕስ መሆን ራሱ ከባድ ነው። ስለዚህ የሆነ የሚሰማው ስሜት ሊኖር ይችላል። ልዑልም ስለ እናቱ እንደዚህ ሲወራ ምናምን ደስ ላይለው ይችላል። ግን ደግሞ አንድ ጊዜ ካወጡት በኋላ በደንብ ይሄ ነገር ትምህርትም ሊያስተምርም ይችላል። በየቤቱ እንደዚህ አይነት ነገር ያጋጥማል። ምንም አይደለም። ብቻ ዛሬ የልዑል ወንድም ነኝ ብሎ የመጣው ልጅ በፍጹም አላመንኩትም። እናቱንም ይቅርታ ለመጠየቅ ካሳ ምናምን የሚል ነገር አለ። አዎ ብዙም አልተዋጠልኝም። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እስኪ አስተያየታችሁን ኮሜንት ስር ጻፉልኝ። እኔ ብዙም ደስ አላለኝም። የሆነ ወጥመድ የሆነ ነገር አዘጋጅተው ነው እነዚህ ሰዎች ይሄን ልጅ የላኩት። የእውነት እርቅ ፈልገው ነው ልዑልን አላቅም። ብቻ እሱን እስኪ በደንብ እስኪ እናንተስ በዚህ ጉዳይ ምን ትላላችሁ? ኮሜንት ስር ጻፉልኝ። መከራው 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 አለ። ከባድ ነው ጎበዝ። አንዳንዴ የሆነ ነገር ውስጥ ገብታችሁ ስትወጡበት እስከምትወጡበት ድረስ በጣም እንትኑ ይከብዳል። ልዑልም አሁን ያለበት ሁኔታ ትንሽ ከባድ ነው። እንግዲህ በእናንተ ጸሎት በጣም ሳላመሰግናችሁ አላልፍም። የእውነት ያለበትን ችግሩን ተረድታችሁ ሁሉም ጋር ነው ያጋጥማል እያላችሁ እንዳይሰማው በኮሜንት ስር እየጻፋችሁለት ብዙዎቻችሁ በጣም ምስጋና ለእናንተ ይገባችኋል የእውነት። ለማንኛውም በዚህ ጉዳይ ላይ ምን ትላላችሁ? በተረፈ ዛሬው እንግዲህ ይሄን ይመስላል። ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም እና ፍቅር እየተመኘንን ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።